ጸሎት ነገርህን አይደለም መጀመሪያ ትራንስፎርም የሚያደርገው አንተን ነው ትራንስፎርም የሚያደርገው። ተንበርክተህ ስትጸልይ ውስጥ ሲበራ ውስጥ ሲፈካ ሊታይ ይገባል። ስንጸልይ መጀመሪያ ተንበርክከን በስጋ ሬልም ውስጥ ነው ያለነው። the realm of the flesh ተንበርክከን ድምጽ ይሰማናል። ቴክስት ሲገባ እንሰማለን፣ በር ሲንኳኳ እንሰማለን፣ ህፃናት ሲጮሁ፣ ውሻ ከሰፈሩ ሲል እንሰማለን። ሐሳባችንን በጣም መሰብሰብ ይከብደናል፣ እንሰቃያለን። እግዚአብሔር እረኛዬ ነው ብለን ተንበርክከን በጎችን ስናይ አንዱ በግ አምልጦ ከአንዱ በግ ጋር ስንሯሯጥ ግንባሩን ቀለም የተቀባ ወይ ደግሞ በልጅነት አያት ገዝቶ የሰጡ በግ ይመጣብሃል። ሐሳብ ይሄዳል። እየጸለይክ ያለ ቀና ብለህ ስታይ የዘመድህን ፎቶ አይተህ ወይ አጎቴ እንዴት አይነት ጥሩ ሰው ነበርክ ብለህ ትሄዳለህ። ባይዘው የስጋ ሬልም ላይ መጀመሪያ ሲጀምሩ በጣም ነው የምትሰቃዩት። አንዳንዱ ሰው እንቅልፍ ሁሉ ይዟል። ይመታል ሰይጣን በእንቅልፍ ይደክማል፣ ታዛጋለህ። እንደምንም እየታገልክ እየዘመርክ መንፈስን እያነቃቃ የእግዚአብሔርን መልካምነት እያሰብክ እንደምንም ሁለተኛው ክፍል ከገባ ማልቀስ ትጀምራለህ። ሰውነትህ ሞቅ ጋል ይላል። እግዚአብሔር ውለታ ምህረቱ ያስለቅሳል። እዚህ ጋርም ግን ጸሎት አልጀመርክም። የነፍስ ክፍል ነው የገባው ገና። ሶውሊሽ ሬልም ነው ይሄ። የሚገርም ውሻው እየጮኸ ነው፣ ጩኸቱ ግን ቀንሷል። ሐሳብህ አይበታተንም። የምትለውን የምታስበውን ተረጋግተህ ታውቃለህ። ሐሳብህ በአንተ ቁጥጥር ስር ነው። ሁለተኛው ሬልም ላይ እግዚአብሔርን ውለታ የእግዚአብሔርን ምህረት ማሰብ ትችላለህ። ለመጸለይ ነፍስህም ስጋህም ፈቃደኛ ነው በዚህ ሰዓት። but you don't feel the presence of the Lord። እዚህ ውስጥ መዝሙሮችን መክፈት ትችላለህ ወይ የተቀባ ቪዲዮ መክፈት ትችላለህ። ትነካለህ ማለት ሰውነትህ ከደረቅነት ከድንጋይነት ወደ ሊኩዊድነት ይቀየራል። እንደ ፈሳሽ ትሆናለህ አንተ ራስህ። ለዚህ ነው ነፍሴን በፊት አፈሳለሁ እንደ ፈሳሽ ትሆናለህ፣ መፍሰስ ትጀምራለህ። እያልክ ከጎበስከና ሶስተኛው ሬልም ስፒሪት ውስጥ ከገባ ግን ብርሃን ውስጥ ዘለ ትገባለህ። ከዛ በኋላ ግን አትናገርም፣ ማውራትም አትችልም። ወሬው ያንተ ወሬ ላንተ ራስ አይጥምህም። ቪዥን ታያለህ፣ ደስ ይላል። ሰውነትህ እንደ ላባ ቅልል ይላል። ብዙ መከራ እንደነበረበት አእምሮ 100% ይረሳል። ደስ ይላል። ወይ ያስለቅሳል ወይ ያስቃል። ብቻ እንደ ነፋስ ነው የምትሆነው። ቅልል ትላለህ። እዚህ ቦታ ባይዘው ሰዓት